ወገኖቼ ክርስቲያን ብትሆኑ ኖሮ እኮ ጧት አያችኋለሁ። እኔም እዚህ አካባቢ እመጣለሁ። ሰልፍ አትንገላቱም ነበር። የምር ክርስቲያን ብትሆኑ ምን ታረጉ እንደነበር ታውቃላችሁ? የካባዶ ወደ ከተማ ስትሄዱ ና ደመና ብላችሁ በደመና ተሳፍራችሁ ሽው ልዘዝላችሁ። ኦርደር አይደረግ ፕሪስክሪፕሽን የለው ይሄ ነገር እንዴት ይሆናል? ንጉሥ ውበትሽን ወዶታ ሳራ ሆይ ሙቂ ድመቂ አጊጪ ተኳይ ብለው አይነ ዘንዟት መሰላችሁ? ማንን ላስታውሳችሁ? ሙሴ ጸሊምን ላስታውሳችሁ? አብርሃም የትምህርታችን ርዕስ ነው። ብዙዎቻችን የምናውቀው ርዕሰ አበው አብርሃም ነው። የአብርሃምን ሕይወት ምክንያት አድርገን ጥቂት ሐሳቦችን ለ15 ለ20 ደቂቃዎች እንሰማለን። አብርሃም በ75 ዓመቱ ከኢራን እስከ ከነዓን እግዚአብሔር ውጣ አለው። ረጅም መንገድ ነው የሄደው ወገኖቼ፣ ያውም በስተርጅና ነው የሄደው ወገኖቼ። እግዚአብሔርን የሚፈልግ ሰው ረጅም መንገድ ይሄዳል። እግዚአብሔርን ማግኘት የሚፈልግ ሰው ከእግዚአብሔር ጋር ብዙ ቆይታ ይኖረዋል። ረጅም መንገድ እንዲሄድ ያደረገው ወገኖቼ እግዚአብሔርን በረጅም ርቀት እግዚአብሔርን በብዙ ጎዳና እንዲያውቀው ብሎ ነው ወገኖቼ። ክርስትና አጭር ቆይታ አይደለም፣ ረጅም ነው መንገዱ። እስከ መንግሥተ ሰማያት ነው መንገዳችን ወገኖቼ። ክርስቲያን የሆነው ረጅም ርቀት ለመጓዝ ነው፣ ከሱ ጋር ብዙ ዘመን ለመቆየት ነው። ለዚህ ነው ነቢዩ ኤልያስንም መንገድህ ሩቅ ነው ያለው። ምዕመናን መንገዳችን አጭር አይደለም፣ ሩቅ ነው። መንገዳችን ቅርብ አይደለም፣ ረጅም ነው። እስከ መንግሥተ ሰማያት ነው፣ እስከ ቅድስና ነው፣ እስከ ንጽሕና ነው። እግዚአብሔርን በትንሽ ጊዜ ቆይታ አይገኝም። መታችሁ ተሳልማችሁ ብቻ ከሄዳችሁ እግዚአብሔርን እንዴት ታውቁታላችሁ? ቁጭ ብላችሁ ካልተማራችሁ፣ የእግዚአብሔርን ቃል ካላጠናችሁ፣ ብዙ ቆይታ ከሌላችሁ ደረስ መለስ በማለት እግዚአብሔር አይታወቅም ወገኖቼ። እግዚአብሔርን ያገኙት ከእግዚአብሔር ጋር ብዙ የቆዩ ናቸው። ግድ የላችሁም፣ መንገዳችን ረዥም ነው። አዎ ክንፍ እስክናወጣ ድረስ ነው ክርስቲያን የሆንነው። እጆቻችንን ስንዘረጋ ለጸሎት እጆቻችን እስኪያበሩ ድረስ ነው ወገኖቼ። ክርስቲያን የሆንነው ረዥም ርቀት እንድንጓዝ ነው። በደመና የሚበሩ አሉ፣ የንፋስ ሹክሹክታ የሚሰሙ አሉ። ረዥም ርቀት በመጓዛቸው ምክንያት የዓለት ብልት የሚመረምሩ አሉ። ረዥም ቆይታ በመኖራቸው ምክንያት የወፍ ቋንቋ የሚሰሙ አሉ ወገኖቼ። በጣም ረዥም ቆይታ በመቆየታቸው ምክንያት ገነት እየደረሱ የሚመለሱ አሉ። ክንፍ ያወጡ አሉ፣ የአናብስትን አፍ የዘጉ አሉ። ትቢያቸውን አፈሩን የእግራቸውን ትቢያ አናብስትን የመገቡ አሉ። ረዥም ቆይታ በመቆየታቸው ጥልቅ መንፈሳዊ ሕይወት በመኖራቸው በአንድ ቀን አርሰው፣ በአንድ ቀን አብቅለው፣ በአንድ ቀን አጭደው፣ በአንድ ቀን ጎተራ የከተቱ አሉ ወገኖቼ። ረዥም ርቀት እግዚአብሔርን ጋር በመጓዝ ስላገኙት በትር ያለመለሙ አሉ ወገኖቼ። እግዚአብሔርን ቃል በቃል ያነጋገሩ አሉ። ምን ልንገራችሁ? ረዥም ጊዜ ከእግዚአብሔር ጋር ከቆያችሁ እግዚአብሔርን ታገኙታላችሁ። ደረስ መለስ፣ ያዝ ለቀቅ፣ ገባ ወጣ፣ ነካ ነካ እያረጋችሁ የደርሶ መልስ ሕይወት ካላችሁ በሱባኤ ረዥም ጊዜ፣ በጸሎት ረዥም ጊዜ፣ በአገልግሎት ረዥም ጊዜ፣ በማስቀደስ ረዥም ጊዜ ካልቆያችሁ እንዴት እግዚአብሔርን ታገኙታላችሁ ወገኖቼ? በጣም ከዝቅታ ወደ ረዘመው ከፍታ የሄዱ ሰዎች እንዳሉ ታውቃላችሁ። ማንን ላስታውሳችሁ? ሙሴ ጸሊምን ላስታውሳችሁ ወገኖቼ። ኪስ አውላቂ፣ ማጅራት መቺ፣ ደረጃ አንድ ወንበዴ የነበረው ሰው
ሰይፍ እየሰነዘረ ደም ያፈስ የነበረ ሰው በመጨረሻ ሕይወቱ ምን እንደሆነ ታውቃላችሁ? ያስደንቃል። እጆቹን ሲዘረጋ ደመናትን እየቆረጠ ዝናማትን ማፍሰስ ነው የጀመረው። አያችሁ፣ በገድል ተቀጠቀጠ፣ በትሩፋት በረታ፣ ዝናማትን የሚያመነጭ ሆነ። ወገኖቼ ሰርቆ ይበላ የነበረው ይህ ሙሴ ጸሊም አባ ኤስድሮስ የሚባል አባት ወገኖቼ መላእክት መጥተው ማር ሲመግቡ ታየ በራእይ። ሰርቆ ከመብላት በመላእክት እጅ እስከ መድረስ ደረሱ። አያችሁ ርቀቱን። እንዲህ ካለ ውንብድና እንዴት ወዳለ ቅድስና እንደደረሰ ተመልከቱ። ወጣቶች ሆይ የትኛውም የደከመ ሕይወት ውስጥ ሆናችሁ ግን ከእግዚአብሔር ጋር ከቆያችሁ ግድ የላችሁም። መላእክት እስኪመግቧችሁ ትደርሳላችሁ። ግድ የላችሁ። ክንፍ ታወጣላችሁ። ግድ የላችሁ። ሰውነታችሁ እንኳን ሳይቀር እሳት ይሆናል፣ ነፍሳትን ያቃጥላል። አያችሁ ረጅም ርቀት ማለት። ለነገሩ ነው እዚህ የመጣችሁት ወይስ አብራችሁ ልትቆዩ ነው ከእግዚአብሔር ጋር? እግረ መንገድ ነው የምታልፉት ወይስ አብራችሁ ልትጓዙ ነው የመጣችሁት? የዘላለም ሕይወታችሁ ልታደርጉት ነው ወይስ እንደ ወረት ነው እግዚአብሔርን የምታዩት? ይህንን ጉባኤ የሕይወታችሁ ጉዳይ ነው የምታረጉት ወይስ ከሴሬሞኒዎች እንዳንዱ ነው የምትቆጥሩት? ማርያም ግብፃዊትን ልተርክላችሁ ወገኖቼ። እጅግ አጸያፊ በሆነ ሴተኛ ዳሪነት ሕይወት ትኖር ነበር። ኢየሩሳሌም መስቀሉን ከሚሳለሙ ወንዶች አንዱን ባወጣ አንዱን ባገባ አለችላችሁና እነሱ ሊሳለሙ ሲገቡ እሷም ድርግም ልትል ፈለገችላችሁ። ከዚያስ የማታውቀው ኃይል ይገፋት ጀመረ። ልግባ ስትል ያባረራት ጀመረ። ልለፍ ስትል ይከለክላት ጀመረ። ሌሎቹ ሲገቡ እሷን ያስቀራት ጀመረ። ከዚያስ አንዳች ነገር እንደጎደለባት ገባት። የተከለከላችሁ ሰዎች የጎደለባችሁ ነገር ኖሮ ይሆን? የዘገያችሁ ሰዎች እናንተ ዘግይታችሁ ይሆን? የቀረባችሁ ሰዎች እናንተ አስቀርታችሁበት ይሆን? አቤት ቸርነቱ! ምንኛ ነው ያልገፋንኛ! ምንኛ ነው ያላባረረንኛ! ምንኛ ነው የተሸከመንኛ! እንዴት ዝም አለ? ቸርነቱ እኮ ነው። ከነ በደላችን፣ ከነ ድካማችን፣ ከነ ስንፍናችን ገፋ። ማርያም ግብፃዊትን ስንክሳራችን ሚያዝያ 7 ይተርካል። ከዚያስ ወደ ውስጧ ተመለከተች። ከነሱ ይልቅ የጎደላት ነገር እንዳላወቀች። ከዚያስ ቤተ ክርስቲያን ነበረች እዛ አካባቢ። በራ ገባች፣ ተንበረከከች፣ ስቅስቅ ብላ አለቀሰች። ጌታ ሆይ እንደ ከፈትክላቸው ብትከፍትልኝ፣ እንዳስገባሃቸው ብታስገባኝ፣ እንደ ጎበኛቸው ብትጎበኘኝ፣ ዮርዳኖስ በረሃ ወድቄ አመልክሃለሁኝ አለች። ምታምር ውብ ሴት ነበረች። ግንስ ይህን ብላ ስቅስቅ ብላ አልቅሳ ስዕለት ተስላ ስትሄድ ጊዜ እግዚአብሔር ከፈተላት። የሚያባረርላትን አስቀራ። ምእመና የሚያባረሩንን እንዲያስቀርልን እኛ እናልቅስ ባካችሁ። ምድር የተደፋባችሁ የመሰላችሁ ቀና ማለት እንድትፈልጉ እናንተ መጀመሪያ በሕያው እግዚአብሔር ፊት ተንበርከኩ።
ስታለቅስ ጊዜ ተከፈተ፣ ስትንበረከክ ጊዜ አቆማት፣ ስትሰጥ ጊዜ ሰጣት። ከዛስ በጣም ነው የሚደንቃችሁ፣ ስዕለቷን ለመፈጸም ዮርዳኖስ በረሃ ወረደችላችሁ። ዮርዳኖስ በረሃ ወደቀች። ያቺን የምታምር ሴት 40 ዓመት ሙሉ ዮርዳኖስ በረሃ አያችሁ። ረጅም ርቀቱ ምን ሆነች መሰላችሁ? ባጭሩ ያ ያማረ መልኳና ፊቷ ይላል ታሪኩ እሳት እንደለበለበው ዛፍ መሰለ ይላል። ሰውነቷ ተቃጠለ። ያ ጌጧ፣ ያ መስቀርቀሯ፣ ያ ማማሯ ወየባ ልብስ እንኳን ላይዋ ላይ አለቀ። እሳት ፀሐይ ስለሚበላው እርቃኗን ቀረችላችሁ። አቤት ከድምቀት እንዲህ ካለ ድምቀት እንዴት ወዳለ ራቁትነት! አያችሁ ርዝማኔውን። ምን ፈቀቅ ብለሃል ወንድሜ ሆይ? ምን ፈቀቅ ብለሻል እህቴ? የት ጉዞ ጀምራችኋል? ወደ ንጽህና ጉዞ ጀምራችኋል። ዝሙትን ትታችኋል። ወደ መስጠት ደርሳችኋል። ንፉግነትን ትታችኋል። ረጅም ርቀት። ከዛስ በጣም ይገርማችኋል። አባት ዞሲማስ የሚባል አባት ሁል ጊዜ ዮርዳኖስ ማዶ አካባቢ ይኖር ነበር። ሁል ጊዜ ጸሎት ይጸልያል። ምን እያለ? ጌታ ሆይ በረሃ ካሉት ከወዳጆቼ እባክህ አንዱን እያገናኘኝ ይባርከኝ እያለ ይጸልይላቸዋል። አንድ ቀን ዮርዳኖስ በረሃ አካባቢ ሲዘዋወር የሆነ ነገር ውልብ አይለው መሰላችሁ? ከዛስ መናፍስት አጋንንት መስለውት በስመ ሥላሴ አማተበ። ነገር ይዋልድ አለው። ከዛስ ይሄማ አለ ከቅዱሳን አባቶች አንዱን እግዚአብሔር ሊገልጥልኝ ቢሆን ዋለና ተከተለው። ስትሄድ ሲከተላት አንዱ ዋሻ ውስጥ ጥልቅ አለችበት። ሴት ትሁን ወንድ ትሁን አያውቅም፣ ብቻ በረከት ፈልጓል። አቤት ዋሻው አጠገብ ቆመና አባቴ ሆይ ዛሬ በረከትህን እሻለሁ፣ እግዚአብሔር ስለምነው አንተን ገልጦልኛል፣ ውጣና ባርከኝ እያለ ይለምን ጀመር። አንድ ድምፅ ሰማ። ምን የሚል ድምፅ? አባት ዞሲማስ ሆይ እኔ ሴት ነኝ፣ በዚያ ላይ እርቃኔን ነኝ፣ በፊትህ መቆም አልችልም፣ መጎናጸፊያ ላክልኝ አለችው። ምን አለችው? ኧረ እሱን አይደለም ምን የምፈልገው፣ አባት ዞሲማስ ሆይ ብላ ስሙን ጠራችው። ታውቀው ነበር። 40 ዓመቷ በረሃ ከወረደች። ስምን ያውቁታል ከፈለጉ። ስሙን ስትጠራው ደነገጠ። ብርክ ያዘው። ቶሎ አለና መጎናጸፊያውን ወረወረላት። እርቃኗን ነበረቻ። ከመሽቀርቀር እንዲህ ወዳለ ምስኪንነት ጉስቁልና ረጅም ርቀት ነው። ያስፈራራችሁ አይደለም፣ ቴሮሪስቶኛ አይደለም። የረጅምነቱ ርቀት ጥልቀት፣ የመውደዳቸውን ምጥቀት ላሳያችሁ ፈልጌ ነው። አካላቸውን እስኪተው ድረስ ገንዘባቸውን መሰለ። አሁን ገንዘባችሁን አምጡ የምትባሉት ለራሳችሁ እኮ ነው፣ ለመቅደሳችሁ፣ ለመቁረቢያችሁ፣ ለመባረኪያችሁ፣ ወደ ሰማይ ለመሄዳችሁ እኮ ነው አሁን ስሩ የምትባሉት። መጎናጸፊያውን ላከላት። ለብሳ ስትወጣ እግሯ ስር ሄዶ ተደፋ። ባርኪኝ አላት። አንተ ካህንም ነህ እንጂ አልባርክም፣ አንተ ባርከኝ አለችው። አቤት ካህን መሆኑን በምን አወቀች? መንፈስ ቅዱስ ገለጠላት። ወገኖቼ እኛ ጋር ያለው ኔትወርክ ነው። እሱም አልፎ አልፎ ነው አለ። መንፈስ ቅዱስ አለ። ዋናው ኔትወርክ ተገናኝቷል አለ። ስትጣሩ ቶሎ ይመጣ። ካፍ
ካፋችሁ ሲወጣ አፍንጫችሁ ሳይደርስ መልአከ እግዚአብሔር ከተፍ ይላል። እንጃ ተንበረከከ፣ ተደፋ እግሯ ስር። ከዚያስ ባርኪኝ ብሎ ተንሰቀሰቀ። ካህንን ባርከኝ አለችው። አልባርክም፣ ባርከኝ፣ አልባርክም፣ ባርከኝ። በዚህ ዘመን ካልባረኳችሁ እያሉ የሚጮሁ አሉ አይደል? ሳይሰጣቸው እንደተሰጣቸው ትዕቢተኞች፣ ግብዞች። አንዳንድ ደፋሮች አሉ ደግሞ ረክሳችኋል የሚሉ። እግዚአብሔር ይቅር ይበላቸው። አልባርክም፣ ባርከኝ አለችው። ከዚያስ እሺ አብረን እንጸልይ አላት። እሷ ፊት እሱ ከኋላ ሆነው ጸሎት ጀመሩላችሁ። እጆቿን ዘርግታለች። ገና ጸሎት እንደጀመረች አንድ ክንድ ከስንዝር ከመሬት ከፍ አለች። አባ ዞሲማስ ግንባሩን ቀበረና ያለቅስ ጀመረ። ምክንያቱም እሱን ግራቪቲ ጥርቅም አድርጎ ይዞታል። እሷስ ግራቪቲ ያዛት፣ እናንተ ፊዚክስ ያዛት፣ ቡያንት ፎርስ ያዛት፣ ዲስፕሌስመንት ፎርስ ያዛት። ምንድነው ግራቪቲ? ከፍ ወገኖቼ፣ ክርስቲያን ብትሆኑ ኖሮ እኮ ጧት ጧት አያችኋለሁ። እኔም እዚህ አካባቢ እመጣለሁ። ሰልፍ አትንገላቱም ነበር። የምር ክርስቲያን ብትሆኑ ምን ታረጉ እንደነበር ታውቃላችሁ? የካባዶ ወደ ከተማ ስትሄዱ ና ደመና ብላችሁ በደመና ተሳፍራችሁ ሽው ልዘዝላችሁ። ኦርደር አይደረግ፣ ፕሪስክሪፕሽን የለው ይሄ ነገር። እንዴት ይሆናል? ጠቋይ ቤት አላስኬደውም፣ መተተኛ አላስፈለገውም፣ ስርቆት አላስ ልመጽውት ቢለው እንኳ አንዳች ነገር አልፈልግም ነው ያለው። ስትራቡ ስመ እግዚአብሔርን አትርሱ ባካችሁ። አሁን ከባድ ኑሮ እንደምትኖሩ እናውቃለን። እግዚአብሔርን መተው አይደለም መፍትሄው። የዓለምን አምሮትና ምኞት መከተል አይደለም መፍትሄው። ስመ እግዚአብሔርን ይጠራ፣ መስዋዕት ይሰዋል፣ እየተራበ እንኳን ሳይቀር ድሃ ያጠግባል። በቃ ሁሉ ነገር የተገላበጠ አይምሰላችሁ። ምግብ ስታጡ፣ መጠጥ ስታጡ፣ ስትቸገሩ አብርሃምን እዩት። በችግር ጊዜ እግዚአብሔር ነው፣ በመሰደድ ጊዜ እግዚአብሔር ነው። የታለኝ እግዚአብሔር ብሎ ያማው መሰላችሁ? አላማው የበለጠ አመነው። ጥሩት እግዚአብሔርን። ምዕመናን፣ እግዚአብሔር በአንድ ቀን በበላችሁት 40 ቀን ሊያኖራችሁ ይችላል። ምዕመናን፣ እግዚአብሔር ባትበሉም እንኳን እንደበላችሁት አድርጎ እንዲሰማችሁ የረሃብ ስሜታችሁን እንኳን ሊያጠፋ ይችላል። የግድ መብላት አለብን አትበሉ። ደስታችሁ ከውጭ ነው የሚመጣው። ከእግዚአብሔር ጋር ስትሆኑ የእግዚአብሔር ክብር ያጠግባችኋል። እና ያለን አይተናል እኮ 55 ቀን የአብይ ጾምን በውሃ የሚጾሙ እኮ እናውቃለን። እንሰማለን እኮ አንዳንድ ወጣቶች እህል ከበላው 3 ቀኔ ነው ግን ምንም የረሃብ ስሜት የለኝም ይሉና። አየ እግዚአብሔር ካለ ጤፍ መግዣ ላይኖር ይችላል፣ ግንስ ላትራብ ትችላለህ። የአባት እኮ እንዳለው ነው። የረሃቡ ጠኔ ባስቸገረኝ ጊዜ ጸሎት ስጸልይ ያጠግበኝ ነበር ይላል። ውርጩ ሲመታኝ ልብስ ባጣው ጊዜ ጸሎትን ስጸልይ መንፈስ ቅዱስ ያሞቀኝ ነበር ይላል። የኛ አምላክ እኮ እንዲህ ነው ምዕመናን። በችግር ጊዜ አይተውም፣ በረሃብ ጊዜ አይረሳም። አንድ ሁለተኛ፣ እግዚአብሔር በችግር ጊዜ እንዳለ የተወው ሰው አለን? የለም። ሲራክ ነው ይህን የሚለው። በመከራ ውስጥ እንዳለ የጣለው ሰው አለን? የለም። ለዚህ ማሳያው ማን ነው? አብርሃም በችግር ጊዜ ተሰዶ አልነበረ? ሁለተኛ ምን ሆነ መሰላችሁ? እግዚአብሔር ባረከው። ሲመሽ ባረከው፣ ሲጠብቀው ባረከው፣ ሲያመሰግነው ባረከው። እየጨመረ እግዚአብሔርን ሲወደው በከብት መንጋ
በብር በወርቅ ባረከው ይላል። እግዚአብሔርን ጠብቁት ምእመና፣ አታቋርጡት ምእመናን፣ አትተዉት ምእመናን፣ ጀርባ አትስጡት ምእመናን። በፍኝ ጥሬ በኩባያ ውሃ በሚቀደድ ጨርቅ አትመዝኑት፣ ጠብቁት። እግዚአብሔርን በመተማመን የምትጠብቅ ነፍስ አፍራ አታውቅም፣ ጠብቁት። ባረከው። እጅግ የሚገርመኝ እዚህ ጋር ነው። እግዚአብሔር አብርሃምን አሁን ባልኳችሁ በረከት ባረከው፣ በከብት መንጋ ባረከው፣ ስፍራ እስኪያጣ ድረስ ባረከው። አንተ ከታመንክለት እየነቀነቀ እየጠቀጠቀ በቅፍ ይሞላልሃል፣ ጠብቀው። ከዛስ በጣም ይደንቃችኋል። ባለጸጋ ሲሆንም እግዚአብሔር ላይ አልተለወጠበትም። መንጋ ሲበዛው እግዚአብሔርን አረሳው። ምእመናን በድህነት ብቻ አይደለም በባለጠግነትም እግዚአብሔርን የሚረሱ አንዳንዶች አሉ። መጽሐፍ ቅዱስ እንዲህ ይላል፣ በበላህና በጠገብክ ጊዜ ያልተከልካቸውን ወይኖች ያልማሳቸውን ቦዮች ባገኘ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ስንቶች ረስተውታል። ፎቅ ሲገነቡ የረሱት፣ ፎቃቸውን እንደ መንግሥተ ሰማያት የቆጠሩት፣ ሲወልዱ የረሱት፣ ስለት ተስለው ሲደርስላቸው ጀርባ የሰጡት ስንት ናቸው? ጥጋብ ያስረሳቸው። ከተራበ ይልቅ ለጠገብ አዝናለሁ እኮ የሚለው ይሄንን ነው ወገኖቼ። አብርሃም በበረከት ሲባርከው ምን እንዳደረገ ታውቃላችሁ? አስቀድሞ ስለት ወደ ተሳለበት ቃል ኪዳን ወደ ተገባበት እየቸኮለ ሄደ ነው የሚለው። አሁንም እዛው ምእመናን በችግርም ጊዜ እግዚአብሔር ጋር፣ በጥጋብም ጊዜ እግዚአብሔር ጋር፣ በማጣትም ጊዜ በማግኘትም ጊዜ እግዚአብሔር ጋር፣ በመግደልም ጊዜ በመሙላትም ጊዜ እግዚአብሔር ጋር፣ ብትወልዱ ባትወልዱ እግዚአብሔር ጋር፣ ቢቀናችሁ ባይቀናችሁም እግዚአብሔር ጋር፣ ብታተርፉም ብትከስሩ፣ ብታረጁም ወጣት ብትሆኑ፣ በደም ግባት ብትመሉ፣ በማዲያት ብትጠበሱ፣ ውብ ብትሆኑ፣ ፉንጋ ብትሆኑ እግዚአብሔር ጋር። የሮቤል የጋድና የምናሴ ነገድ እኩሌታ ከነዓን ተዘጋጅቶላቸው ዮርዳኖስ አካባቢ ለም መሬት ባገኙ ጊዜ ምን እንዳደረጉ ታውቃላችሁ? እግዚአብሔር ያሳያችሁ። ከግብፅ የወጡት እኮ ከነዓን እንዲገቡ ነው። ዮርዳኖስ አካባቢ ለም መሬት ሲያገኙላችሁ አንሄድም እዚህ ነው ምን ሆነው አይሉ መሰላችሁ? ግሮሰሪ ስታገኝ መቅደሱን ተረሳው ይሆን? ወገኖቼ ልጅ ስትወልዱ እግዚአብሔርን ማምለክ ትታችሁ ልጆቻችሁን እያመለካችሁ ይሆን? ልጆች የእግዚአብሔርን ስጦታ በራሱ በእግዚአብሔር ትቀይሩትና እግዚአብሔርን በልጆቻችሁ ታስቀኑት ይሆን? የሆነ ነገር ያገኙ። አብርሃም እንደሱ አይደለም። የጋድ የሮቤል የምናሴ ነገድ እኩሌታ ከነዓን ተዘጋጅቶላቸው ለም መሬት ሲያገኙ ለከብቶቻቸው እዛው ቀሩላችሁ። ጠላት መጥቶ ያጠፋቸው የመጀመሪያ እነዚህን ሁለት ነገድ እኩሌታ ነበር ይላል መጽሐፋችን። እባካችሁ ስትባረኩ አትጥፉ። ልጅ ሲሰጣችሁ አትጥፉ። ትዳር ሲሰጣችሁ አትጥፉ። ሀብት ሲሰጣችሁ አትጥፉ። ስራ ሲሰጣችሁ አትጥፉ። ስትጠግቡ አትጥፉ። መጥገብ መሰበር ይሆናል። ሁለት ሶስተኛ ጨርሻለሁ። የአብርሃምን አስደናቂ መቀመጫ ቦታ ላስታውሳችሁ። አብርሃም ድንኳኑ በችግር ተይዛ በነበረበት ጊዜ ወገኖቼ በጣም የሚደንቃችሁ ከድንኳኑ እየወጣ በመምሪያ አድባር ዛፍ ስር ይቀመጥ ነበር ይላል። ሁል ጊዜ ዛፏ ስር እየተቀመጠ ደሃ ያስስ ነበር ይላል። ወገኖቼ ከእናንተ ድንኳን በላይ አሁን የምትተክሏት ድንኳን ስር ነው። ከእናንተ ውብ ቤት በላይ አሁን ያለችው መቅደስ ውብ ናት። ውጡ ከድንኳናችሁ፣ ውጡ ከታሰራችሁበት ልጆቻችሁ ውጡ። አብርሃም ከድንኳኑ እየወጣ በመምሪያ አድባር ዛፍ ስር እየተቀመጠ እግዚአብሔርን ያሰላስ። አንድ ግብፃዊ ሊቅ ሲተረጉም ምን ይላል? ዛፉ ስር መቀመጡ ይላል በተዘክሮተ እግዚአብሔር መስቀሉን እያየ መኖሩ ነው። ቁስሎቹን እያየ መኖሩ ነው። ሕማሙን ማስታወሱ ነው። ወገኖቼ ከቤታችሁ ወጣ እያላችሁ ወደ መቅደስ ገስግሱ ባካችሁ።
ዘውትር እግዚአብሔርን በመፍራት ኑሩ። ልዑልን የሚያሰላስል አእምሮ ይኑራችሁ። ከባቢ አየራችሁ በሚያመጣው የዘረኝነት ወሬ አእምሮአችሁን አትሙሉት። ክፉ ድምፅ አትስሙበት። ዘውትር መስቀሉን በልባችሁ ትቀኑ። በህሊናችሁ ተመሰጡ። ቁስሎቹን አስቡ። ወገኖቼ ማንም ሆኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት ይላል አባት ጦስ። እግዚአብሔርን ነው የሚያስቀድመው። መቀመጫው ቁስሎቹ መስቀሉ ነው። ወጣቶች ይሄን ካሰባችሁ ታሸንፋላችሁ። ሶስተኛ አራተኛና የሚደንቅ ነገር ልንገራችሁ። እንዲህ ባለ ጉድለት ውስጥ ልጅ የላቸው፣ እርጅና ተጭኗቸዋል። አብርሃም 99 ሚስቱ 90 ዓመት ሆኗታል። እግዚአብሔር ቃል ኪዳን ገብቶላቸዋል። እየሰማችሁኝ ነው? ምን ብሎ የሰማይ ከዋክብትን ትቆጥራቸው እንደሆነ ቁጠራቸው፣ የምድርን አሸዋ ትቆጥራቸው እንደሆነ ሞክራቸው፣ ዘርህን እንደዚህ አበዛዋለሁ ብሎ ነበረ። ግንስ እግዚአብሔር ልጅ ሳይሰጣቸው 99 ዓመት ሆናቸው። እንዴት ይደንቃ! ግን ያመልኩታል። ይቅርብ፣ ምንም ነገር ይቅርብህ። እግዚአብሔር ብቻ ይኑርህ። እሱ መጥቶ የሚሰጥ ስጦታ ከእግዚአብሔር የሚለይ ከሆነ ግድ የለም፣ እግዚአብሔር ያዘግየው። ምዕመናን ግን በጣም ይደንቃችሁ። እኔ እዚህ ጋር የሚመስጠኝ ምን እንደሆነ ታውቃላችሁ? እሱ አገልግሎቱን አላቋረጠም። ሚስቱም አልነዘነዘችውም። በጣም ነው ይደንቃችሁ። እንዴ አንተ እግዚአብሔር እያለች ሚስቱ ሳራ አላማችሁም። ቃል ኪዳኔ የታል እያለች አልወተወተችውም። ስቃይ አላበላችሁም። አቤት እናንተ ሚስቶች ሆይ! ሰው የሚሰራው ልጅ የሚሰጠው እግዚአብሔር ነው። ባል ከየት ያመጣልና ነው መከራ የምታበሉት? ማህፀንን የሚከፍተው ጽንስን የሚፈጥረው ደምን የሚያረጋው አጥንትን የሚሰካው እግዚአብሔር ነው። ሚስት ምን ታርግና ነው የምትጨቀጭቃት? የለም ጭቅጭቅ እኮ። አንድ ቀን የተጣሉት በምን እንደሆነ ታውቃላችሁ? እሱም ሳራ የተቆጣችው በምን እንደሆነ ታውቃላችሁ? አጋር ከአብርሃም ወለድኩ አለችና ሳራ ናቀቻት። ያን ጊዜ ነው ያስቆጣቻት። ያን ጊዜ ነው ሳራ የተቆጣችው። ምን ታንከራተተኛለህ ጆጆ ሽማግሌ ያለችው መሰላችሁ? ወይ ልጅ አትሰጠኝ አታስታቅፈኝ ወይ ሀብት የለ ያለችው መሰላችሁ? የታለ ቃል ኪዳን ብላ የሞገተችው መሰላችሁ? ደሞ ድሃ እየሰበሰበልኝ ይመጣል አፍርም እንዴ አላለችውም? ራሷ ታገለግላለች ድንኳኗ። ሚስቶች ሆይ አገልግሉ ባካችሁ። እናቶች ሆይ ጎረቤቶቻችሁን አገልግሉ። እስኪ ተረዳዱ። ተስፋ የሚቆርጡ ወጣቶችን ተስፋ ብትሰጡ ኖሮ እንዲህ አይነት ደስ የማይሉ ዜናዎችን አንሰማም ነበር። መፍትሄው እጃችን ላይ፣ ችግሩ አፍንጫችን ስር ነው። መስራት ግን አልቻልንም። የተራቡ ካሉ ሰብሰብ በሉና አብሉ። ሶስቴ የምትበሉ አንድ ቀንሱና አጉርሱ። ኑሮ ማለት ክርስትና ማለት እኮ እንደዚህ ነው። ይሄው አንድ ኮንዶሚኒየም ውስጥ ተሳሰቡ እንጂ ኦርቶዶክሳውያን። የጠዋት ለማኝ እንኳን ለማታ ድሃ ለማኝ እንዲሰጥ እኮ ታዟል። ጾም የምትጾሙት እኮ አጠራቅማችሁ እንድትበሉ አይደለም፣ እንድትመጸውቱት እኮ ነው። ምዕመናን ድንኳኗን ታገለግላለች፣ ቤታችሁ ታገለግላለች ወይስ ትፈነጥዛለች? እናንተ ፊልም ነው የሚታይባት ወይስ ዕጣን ነው የሚያርግባት? ጸሎት ነው የሚደረግባት ወይስ ደስ የማይሉ እርቃን የወጡ ዳንሶች ነው የሚሞሉባት? ደጋግ የቅዱሳን ስዕላት ነው ያሉባት ወይስ በእናንተ ፎቶና ጌጥ ያማረች ናት? ደግሞ ሄዳችሁ ገንጥሉት ማለት አይደለም። ሳራም ታገለግላለች። እናንተ እኔ አንድ የሚደንቅ ነገር ልንገራችሁና ላብቃ። 20 ደቂቃ ብዬ 20 ቀን ላረገው ነው መሰለኝ። እየሰማችሁኝ ነው? እኔ ሳራ በጣም የምትደንቅ እናት መሆኗን የምታውቁት አቤሜሌክ የሚባል ንጉሥ በስደት ሳሉ በጣም ወደዳትና ወሰዳት። የንጉሱ አገልጋዮች መጥተው ንጉሱ በትሽን ወዶታ ሳራ ሆይ ሙቂ ድመቂ
አጊጪ ተኳይ ብለው አይነ ዘንዟት መሰላችሁ? ወጣቶች ወይ በእናንተ ቋንቋ እትት ነው የምትሉት? ጸጉርሽ ወርዶ ወርዶ ይጠቀለላል እንደ ዘንዶ እያሉ እየሰበኩ ስንቷን ሴት ዘርግፈዋት ይሆን? ሰበኳ ንጉሥ ቤት ሊያስገቧት እኮ ነው። አቤት ምን አይነት ደንቅ ሴት ናት! ምን እንዳለች ታውቃላችሁ? ከንጉሱ ቤተ መንግስት የጁጁ ደሃ ባባ ድንኳን የመረጠችው። የኃጢአት ህንፃዎች ምን ያደርግላችኋል? እናቱ እህቶቼ፣ ወጣት እህቶቼ ምን ያደርግላችኋል? ሰርቃችሁ የምትከብሩት ምን ያደርግላችኋል? የደም ህንፃ ምን ያደርግላችኋል? የግፍ ህንፃ ምን ያደርግላችኋል? ምን ያደርግላችኋል? ምን ያደርግላታል? ሳራ የእሷ ናፍቆት የባሏ ድንኳን። የባልሽ ድህነት አይበቃሽም? ሌላ ምን ያስቀላውጣ? ንጽህና አይሻልሽም? ምን እንዳደረገች ታውቃላችሁ? ሙቂ ገድለ ሳራ እኮ ነው የሚተርከው። ሙቂ ባሏት ፈንታ ልብሷን ቀደደች። አጊጪ ባሏት ፈንታ አመር ነሰነሰች። ተኳይ ባሏት ፈንታ አለቀሰች። ከባሏ መለየት አልወደደችም። ድል አደረገች። ዋትነካትና አለዋ ይቆየኝ። እንዲህ ነው ኑሮ፣ እንዲህ ነው ጽናት። ኋላ ላይ ሥላሴ የተገለጡለት ምዕመናን ይመጣሉ። ትንሽ ትንሽ ልንጠብቅ እንችላለን። እግዚአብሔር ግን መምጣቱ አይቀርም። እውነት አሰብ፣ እውነት አሰብ፣ እውነት አሰብ። አዎ በሰርጅና ልጅ አስተቀፈው ከሞተ ማንጸኗ ከሞተ ድንጋይ ከሆነ በኋላ እግዚአብሔር አለመለመው። ይችላል አይችልም? ይችላል አይችልም? አደረገው እግዚአብሔር። ይቆየኝ።